ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን አጫጭር ዜናዎች ይዘን መጥተናል። በቅድሚያ አርዕስተ ዜና። ደባርቅ ዩኒቨርሲቲ ግቢ ውስጥ ከፍተኛ የተኩስ ድምፅ ጠዋት 12 ሰዓት ጀምሮ እስከ 3 ሰዓት ተኩል ድረስ እየተሰማ መሆኑን ተነግሯል። አርመኒው ጡት ቆራጭ ብልጽግና መከላከያ 100 መሪ የደባይ ጮቄ የፋኖ ኃይሎችን መቀላቀሉ ተሰማ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት 4 ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥም አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገልጿል። ክብራትና ክብራን አድማጭ ተመልካቾቻችን እነዚህና ሌሎችን አጫጭር ዘገባዎች እስከ መጨረሻው በዝርዝር ተሰሙ ዘንድ የአክብሮት ግብዣዬ ነው። ቻናሉን ላይክ፣ ሸርና ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ እንላለን። አብራችሁን ቆዩ። ደባርቅ ዩኒቨርሲቲ ግቢ ውስጥ ከፍተኛ የተኩስ ድምፅም ጠዋት 12 ሰዓት ጀምሮ እስከ 3 ሰዓት ተኩል ድረስም እየተሰማ መሆኑም ተነግሯል። ብዙ ተማሪዎች ላይም ጉዳት እንደደረሰ እየተዘገበ ይገኛል። መንስኤው ተማሪዎች የምግብ እጥረት አለ ይስተካከል ብለው ቢጠይቁም መልስ ሲያጡ ሰላማዊ ሰልፍ ወጥተው ሲጠይቁ የግቢው ዘበኞች ተኩስ በመክፈት በብዙ ተማሪዎች ላይም ጉዳት አድርሰዋል። ባለፈውም ዓመትም እንደዚህ ሆኖ የሰው ህይወት ጠፍቶ ነበርም። አሁንም ላይ የጸጥታ ኃይል ወደ ዩኒቨርሲቲው ግቢ ዘልቆ ገብቶ ተማሪዎችን እያሰቃየም ይገኛል። ተማሪዎች አስቸኳይ መፍትሄ ይሻሉ ለሚመለከተው አካልም አሳውቅልን ሲሉ መልእክታቸውንም አስተላልፈዋል። በሌላ ዜና አርመኒው ጡት ቆራጭ ብልጽግና መከላከያ 100 መሪ የደባይ ጮቄ የፋኖ ኃይሎችንም መቀላቀሉ ተሰምቷል። በአማራ ፋኖ ብሔራዊ ኃይል አፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር 100 አለቃ ማስረሻ አስማረ መሰሉ የተባለ የአገዛዙ መከላከያ ሰራዊት አባል የነበረ በአማራ ህዝብ ላይም እየደረሰ ያለውን አርመኒያዊ ሰቆቃ በመረዳት በዛሬው ዕለት ደባይ ጮቄ ሻለቃ ከነሙሉ ትጥቁ ተቀላቅሏል። 100 አለቃ ማስረሻ አስማረ መሰሉ በመከላከያ ሰራዊት 6ኛ እዝ 52ኛ ክፍለ ጦር 1ኛ ሬጅመንት 2ኛ ሻምበል ውስጥም ጋንታ መሪ የነበረ ሲሆን በዛሬው በመከላከያ ተቋሙ ውስጥ ፋኖ ናችሁ ፋኖን ትደግፋላችሁ በሚል በሙሉ የአማራ ተወላጅ መከላከያ ሰራዊትም አባላትን ትጥቃቸውን በማውረድም በማሰርና በማሰቃየት ላይ መሆኑን የተናገረ ሲሆን ዛሬ ላይ ከአማራነቴ ማማ ላይ ከመወዳቸው ጓዶች ጋር በመቀላቀሌ ደስተኛ ነኝ ሲልም ደስታውን በመግለጽ ለቀጣዩ ይህን አርመኒያዊ ስርዓት ከወንድሞቹ ጋር በመሆን ትግሉን እንደሚያስቀጥልም አውስቷልም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ አብረው እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥም አባወራውን ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር አያሌው ተመስገን እንደገለጹት በወረዳው መሰረተ ወግራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8ቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ገልጸው የተመረዘ ምግብ ሳይመገቡ እንዳልቀሩ ጥርጣሬ ቢኖርም በሕክምና የተረጋገጠ ውጤትም የለም ብለዋል። በአብሮነት እራት እንደተመገቡ ብዙ ሳይቆይ ከፍተኛ ለሆነ ህመም መዳረጋቸውን መረጃው የደረሳቸው የአካባቢው ነዋሪ የተጎጂዎች ህይወትን ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን ነው የተናገረው። ቢሆንም ከተጎዱ የቤተሰብ አባላት የ5 ዓመት መንግስቱ ኃይሌ፣ የ7 ዓመቱ መክብነህ ኃይሌ እና የ17 ዓመቱ ተክሎ ኃይሌ የተባሉ 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉን ነው የተገለጸው። የተቀሩት ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብረ ኃይሌ የሁለት እህትና ወንድም ህይወትም ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቹ ቁጥርም ወደ 5 አሻቀበም። ከቀሩት ተጎጂዎች
የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የ6 ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመንም ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱን እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜናም ተደመጠም። የባለቤቷና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች መሆኑንም ተገልጿልም። ተጎጂዋ ቤተሰቡም በጅምላው ወደ ሞት ያወረደውን ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷና የልጆቿ እጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነገር ሳይተርፍ በጅምላ ችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለው ለመገምገም ይከብዳልም ተብሏልም። ፖሊስ ተጎጂዎችን የተመገቡትን ምግብ የተመረዘ ስለመሆኑ በሕክምና እንዳልተረጋገጠ ገልጾ በማንና እንዴት የሚለው እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማጣራት ከምስራቅ ጉራጌ ዞን እና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይልም አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር አያሌው ተመስገን የምርመራው ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚልም ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑንም ገልጿልም። የሟቿን አስከሬን ለምርመራ ወደ ሆስፒታል ተልኳል ያለው ፖሊስ የሕክምናው ውጤት ስለ ጉዳዩ የተሻለ ፍንጭ ሊሰጥም እንደሚችልም ይገመታልም። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበትም ሰዓት ድረስ ከ8ቱ ተጎጂዎች ውስጥም አንዷ የሆነችው የቤቷ አማወራ በአዲስ አበባ ምኒልክ ሆስፒታል በሕክምና እየተረዳች መሆኑንም አረጋግጧልም። በተለያዩ ጊዜ እችን ዓለም የተቀላቀሉትን ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ህፃን እችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበትን ተግባር የተለየ ግኝት ካለ መረጃውን ለህዝብ ይፋ የምናደርግ ይሆናል። ክብራትና ክብራን ከእንዲህ አይነቱ የጅምላ ፍጅትም ፈጣሪ ይሰውራችሁ እንላለንም። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የነበሩን ዜናዎች ይህን መስሎ ነበር። በያላችሁበት የዓለም ጥግ ሰናይ ጊዜን ተመኘን።